حينما جاء أخذ هذه الأحاديث نزيهن حياة سدستوچن حديثوچ يازونا በእነሱ ላይ ደግሞ የሚጨምሩትን ጨምረው 42 አደረሱ። ኢማሙ ነወዊ ረህመቱላሂ ዐለይሂ 42 ሐዲሶች ናቸው ያስቀመጡት። 40 ተብሎ የተጠራው እነዛን ጭማሪዎቹን ከስሮቹን ኢልጋ በማድረግ ነው 40። ከዚያ በኋላ ግን በእነዚሁ 42 ላይ ደግሞ እንትን ማለት አይናም 42 ላይ جاء الحفيظ الإمام ابن رجب رحمة الله عليه فزاد عليها 8 حديث 8 حديثوች ደግሞ الإمام ابن رجب ጨመሩ 50 ማለት ከዚህ ላይ እንግዲህ የምንቀረው 50ዎቹን ነው። الإمام النووي 42 ናቸው። الإمام ابن رجب 8 ጨምረዋል። الإمام ابن رجب እነዚህን 8 የጨመሯቸው በእነዚህ በ42ቶቹ ላይ ከሳቸው በስተፊት የነበሩ 40 የሸረሑ ሸርህ ያደረጉ ማብራሪያ ያስቀመጡ ሰዎች በኢማሙ ነወዊ ላይ ረህመቱላሂ ዐለይሂ ተቃውሞ ያቀርቡ ነበር። ያ ተቃውሟቸው ምንድነው? ኢማሙ ነወዊ እጅግ በጣም ሰብሳቢ የሆኑ ሐዲሶችን ማካተት ሲገባቸው ያላካተቷቸው ሐዲሶች አሉ በሚል ለምሳሌ እንደ ተቃውሞ ያቀረቡት ሐዲስ الحق الفرائض بأهلها الحق الفرائض بأهلها فما بقي فلأولى ذكر رجل ይሄን ሐዲስ ይመስል ነው። አጠቃላይ በፈራኢድ ዙሪያ ያለን ጥቅልል አድርጎ ያስቀመጠ ሐዲስ ነው። በፈራኢድ ዙሪያ ያለን إنما الأعمال በስራ በኩል ያለን እንዳስቀመጠ በኒያ በኩል ያለን መናሚል አመል ليس فيها أمرنا በስራ በኩል ያለን ደግሞ እንዳስቀመጠ ሁሉ ይሄ ደግሞ በፈራኢድ ላይ ያለን ነገር አስቀምጧል። ስለዚህ ይሄ አንደኛው ጃሚዕ የሆነ ነገር ነውና ይሄንን ሐዲስ ወደዚህ አብሮ ማስገባት ነበረባቸው የሚል ነው እንግዲህ